ሰላም እንዴት አደራችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ የመጣሁት እንግዲህ በዋልድባ ገዳም አባቶች በሰጡት መግለጫ ወንድማችን እንግዲህ ተክለ ሃይማኖት ሄዶ እንግዲህ ያግኝ አያግኝ እሱ እግዚአብሔር ነው የሚያውቀው። ለገዳሙ ያስብ አያስብ እሱን መድኃኔዓለም ነው የሚያውቀው። ግን እኔ ሳየው ስመለከተው ሰውን ለመጣል ሰውን ወድቆ እንዲቀር ለማድረግ የተሰራ ሴራ ይመስለኛል። አባቶችን በዚህ በደንብ አድርጋችሁ አጽንኦት ብትሰጡበት መልካም ይመስለኛል። ያንም እየመጣ የሚጎትታችሁ ያንም እየመጣ ኢንተርቪው የሚያደርጋችሁ አባቶች እኛ አይተን ማናውቅም፣ ገጥሞንም አያውቅም። አሁን ግን ታላቁ ገዳማችን እሸቱ ምን አደረገ? በታላቁ ገዳም እሸቱ ምንድነው ያደረገው? ለራሱ ቢዝነስ ነው የሄደ፣ እሱን እግዚአብሔር ይወቀው። ግን እሸቱ ወንድማችን ባደረኩት ነገር ይቅርታ አለ። ይቅርታ በላይ ደግሞ ምንም ነገር የለም። እሺ ይቅርታ ጠየቀ። እንዳውም በሀገረ ስብከቱ ሊቀ ጳጳስ በአቡነ እስጢፋኖስ ደብዳቤ ገዳሙን እንዲረዳ ገዳሙን እንዲያስተዋውቅ በዶክመንተሪ ፊልም ቀርጾ እንዲያስተላልፍ ተደረገ እንጂ እሱ ራሱ አስቦበት ገዳሙን ለማንቋሸሽ ገዳሙን ለመጣል የሄደ ወንድማችን አይደለም። ግን አንዳንድ ወንድሞች ደግሞ በዛው ተከታትላችሁ በክራንችን በፈረስም በበቅሎም ሄዳችሁ ደግሞ የገዳሙን ማንነት ለራስ ቢዝነስ ሲባል ደግሞ ያደረጋችሁት ነገር አለ። ከዚህ ድርጅታችሁ ተቆጠቡ። እንግዲህ ወንድማችን እሸቱ በዚህ በሶሻል ሚዲያ በምናየው ነገር ምን ሰራ ምን አደረገ ካልን በዝርዝር የማውቀው ልነግራችሁ እችላለሁ። አንደኛ ለመቄዶንያ እንቅልፍ አጥቶ ገቢ አሰባስቧል። ለገዳማት ትራክተር ገዝቷል። ለቅድስት ወለተ ጴጥሮስ ጎጃም ገዳም ዋንድፋይ ቀበሌ ትራክተር ገዝቶ ሰጥቷል። ሁለተኛ የገጠር መንገዶችን ሰርቷል። ደብረ ብርሃን አካባቢ ከ2 ሚሊዮን ብር በላይ አሰባስቦ የተፈናቀሉ ዜጎችን ረድቷል። ሰቆጣ የአብያተ ክርስቲያናት ግንባታ ላይ ሲሳተፍ የተቸገሩ ተማሪዎችን ሲያግዝ፣ በተለይ ዋግምራ እንደ ሙዳይ በጎ አድራጎት ድርጅት ሲያግዝ በህመም ለሚሰቃዩና በውጭ ሀገር ሕክምና ለማግኘት አቅም የሌላቸው ወገኖች የገቢ ማሰባሰብ